አንድ ወቅት የዘወትር ጸሎቴን ይዘት ከመቶኛ ስገመግመው 90% የሚሆነው የጸሎት ትኩረቴ በእኔና በእኔ ዙሪያ በሚሽከረከሩ ጉዳዮች ላይ ያጠነጠነ ነበር። ይህ የጸላይነትን መስፈርት አያሟላም፣ የራስ ወዳድነትን እንጂ በረከትም የለውም። እናንተም የቀን ውሏችሁንና የጸሎት ጊዜያችሁን ገምግሙት። ለሰው ጥቅምና በረከት የሚውለው ምን ያህሉ ነው? በክርስትና ውስጥ ልከኛ በረከት የሚገኘው ለሰዎች መዳን በመቃተት ውስጥ ነው። ያከማቸነው ቁስ፣ ያካበትነው ሀብት፣ ያጠራቀምነው ገንዘብ በራሱ ክፋት ባይሆንም በጌታ ፊት ላይ ግን ፈገግታ አይጨምርም፣ መላእክትን አያዘምርም፣ ሰማይን አያስፈነድቅም። ለሰዎች መዳን የሚደረግ መቃተት ለጌታ ጆሮ እንደ ጣፋጭ መዝሙር ነው። ለሰዎች ወደ ሰማይ መፍለስ የሚደረግ ልፋትና ጥረት በጌታ ፊት መዓዛው የጣፈጠ መሥዋዕት እንደማቅረብ ነው። በእኛ ገቢር ጌታ ፈገግ እንዲል ዛሬ ለማን ጸልየናል? ለማንስ የጌታን ቃል ለማካፈል ጓግተናል?